ዘፍጥረት ምዕራፍ 19 ላይ ምን ይላል? ቁጥር 1 ላይ ሁለት መላእክት ምሽት ላይ ሰዶም ደረሱ። ሎጥም በሰዶም ከተማ መግቢያ በር ተቀምጦ ነበር። ሎጥም መላእክቱን ሲያይ ሊቀበላቸው ብድግ አለ። በግንባሩ ወደ ምድር ተደፍቶ እጅ ነሳቸው። እርሱም ጌቶች እባካችሁ ወደ እኔ ወደ ባሪያችሁ ቤት ጎራ በሉ፣ ከዚያም እግራችሁን ታጠቡ፣ ምድራችሁም ጠዋት በማለዳ ጉዟችሁን ትቀጥላላችሁ አላቸው። ምድራችሁም በማለዳ ጉዟችሁን ትቀጥላላችሁ አላቸው። እነሱ አይሆንም፣ እዚህ አደባባይ ላይ እናድራለን አሉት። ሎጥ ግን አጥብቆ ስለለመናቸው አብረውት ወደ ቤቱ ገቡ። ከዚያም ሊቀበላቸው ነበር። አጥብቆ እንዲገቡ ወደ ቤቱ እንዲገቡ አደረገ። ለምን ዓላማ እነዚህ መላእክቶች እንደመጡ ሎጥ አያውቅም። ለምን ዓላማ ወደዚህ ወደ ሰዶም እንደመጡ አያውቅም። እግዚአብሔር ልኳቸው እነዚህ መላእክቶች የመጡትና ሰዶምና ገሞራን ሊያጠፉ መጥተዋል። ግን ለምን እንደመጡ አላወቅም። ግን ወደ ቤቱ እንዲገቡ ምን አላቸው ይላል፣ ግድ አላቸው፣ ለመናቸው ወደ ቤቱ እንዲገቡ እና ቤቱ ከገቡ በኋላ ያለውን ታሪክ ታውቃላችሁ። ሰዎቹ ተሰበሰቡ። በላይ ሞጣ እንግዶች ወደ ቤት ገብተዋል፣ በቃ ክፉ ነገር እናድርግባቸው በእንግዶቹ ላይ ብለው ይሉታል። ተሰበሰቡ፣ በዙሪያ ተሰበሰቡ። ቤቱ ከበቡት ይላል። ከመተኛታቸው በፊት የሰዶም ከተማዎች የሆኑ ወንድ ወጣቶችና ሽማግሌዎች ከአካባቢው መጥተው ቤቱን ከበቡት። ከየአካባቢው መጥተው የሎጥን ቤት ከበቡት። መክበብ ብቻ አይደለም፣ አውጣ በቤት ውስጥ ያስገባቸውን ሰዎች ምን በሌሉታ አውጣ፣ ያለበዚያ አንተ ላይም ከእነሱ የባሰ ጥፋት እናደርጋለን። ሎጥም ሴት ልጆች አሉኝ፣ የፈለጋችሁትን ነገር እነሱ ላይ አድርጉ ይላቸዋል፣ ይለመናቸዋል። እንግዶቹ ላይ ግን እኔን ብለው ወደ ቤቴ ገብተዋልና፣ እኔ ግድ ብያቸው ወደ ቤቴ ገብተዋልና እነሱን አትንኩ፣ ይኸው ሴቶች ልጆቼ እያለ ሲነግራቸው እናያለን። እነርሱ ዞር በል፣ ይህ ሰው ራሱ ትላንት ተሰዶ የመጣ ነው። ዛሬ ደግሞ ይህ ሰው ራሱ ትላንት ተሰዶ የመጣ ነው። ዛሬ ደግሞ ዳኛ ይላል። ዋ በእነርሱ ካሰብነው የከፋ እንዳናደርስብህ አሉት። ከዚያ የገፈታተሩ የበሩን መዝጊያ ለመስበር ተንደረደሩ። ከቤት ውስጥ የነበሩት እንግዶች ግን እጃቸውን ዘርግተው ሎጥን ስበው ወደ ውስጥ አስገቡት። በሩን ዘጉ። መዝጊያውን ለመስበር ተንደረደሩ። እዛ ከውጭ የከበቡት ጠላቶቻቸው፣ እዛ ግፍ አድራጊዎች፣ ነውረኞች፣ ኃጢአተኞች ግፍን ሊሰሩ ግፍን ሊፈጽሙ ከበቡት፣ በቤቱ ሊያደርጉ ማለት ነው። ግን እነዛ መላእክቶች ምንድን ያደረጉት? ከቤት ውስጥ የነበሩት እንግዶች ነው። ከላይ ግን ሲጀምር ሁለት መላእክቶች ይላሉ። እነዛ እንግዶች እጃቸውን በመዘርጋት ሎጥን ስበው ወደ ውስጥ አስገቡት፣ በሩን ዘጉ። ከዚያም በሩ እንዳያገኙት በቤቱ ደጃፍ ላይ የተሰበሰቡትን ወጣቶችና ሽማግሌዎች ላይ አሳወሩ። አሜን። ዛሬ ጠላቶቻችን ከበውን ያሉ ጠላቶች አጀንዳ እቅድን እየፈጠሩ በአንድም በሌላ በቤተሰብ ቢሆን በልጅ ቢሆን በስራ ቢሆን አደጋ በመጣል ቢሆን በተለያየ ነገር ክፉ ነገር በኛ ህይወት ሊያመጡ አደጋን ሊያመጡ ነውርን በኛ ህይወት ሊፈጽሙብን የመጡትን በዙሪያ የከበቡትን እግዚአብሔር ምን ይለናል? ይታደገናል ማለት ነው። ዓይናቸውን ምን አለ ይላል? አሳወሩ ይላል። እንዳያገኙ፣ በኢየሱስ ስም እንዳያገኙን፣ ቤተሰቦቻችንን፣ ልጆቻችንን፣
አካባቢያችንን፣ ቅዱሳንን የእናንተ የሆነውን ነገር እንዳያገኙ በሩን ከፍተው እንዳይገቡ እንዳያገኟችሁ ዛሬ እግዚአብሔር ዓይናቸውን ያሳውራል። ሽማግሌዎቹም የተሰበሰቡትን ወጣቶች ዓይን ምን አለ አሳወሩ። ምን እንዳይሉ ዓይናቸው የታወረ። ከዚያ በሩን እንዳያገኙት በቤቱ ደጃፍ እንዳይገቡ ጠላት ያሰበውን ነገር የተለያየ ግፍ ነገር ሞትን ይደግሳል፣ የተለያየ በሽታን ይደግሳል፣ የተለያየ ነገርን ያደርጋል፣ በዙሪያችን ይዞራል። ግን እግዚአብሔር ጊዜ ምን ይለናል? ይታደገናል። እግዚአብሔር ይታደገናል። ጠላት እንዳያገኝ ዛሬ በኢየሱስ ክርስቶስ ዛሬ በኢየሱስ ክርስቶስ ስም በሩን ዘጋን። እንዳያገኘን በሩን ዘጋን። ዛሬ ዓይኖቻቸው የጠላቶቻችን ዓይኖች ምን ይበሉ? ይታወሩ። የጠላቶቻችን ዓይኖች ይታወሩ። እጆቻቸው ሽባ ይሁኑ፣ መዘርጋት እንዳይችል እጆቻቸው እግሮቻቸው መሄድ እንዳይችል ዓይኖቻቸው እኛን ማየት እንዳይችል እግዚአብሔር ያሳውራቸው። የሚያድን እግዚአብሔር ብቻ ነው። የሚፈውስ እግዚአብሔር ብቻ፣ የሚያስመልጥ ሎጥን ያስመለጠ ማንም እግዚአብሔር። እነዚህ ሰዎች ያገኙት ሎጥ ሊበዘበዝ የተዘጋጀ ሰው ነበር። ደካማ ነበር በብዙ ነገር ሊበዘበዝ። ከዚህም በፊት ባለው ክፍል ላይ አብርሃም ልክ እንደተማረኩበት የሎጥ ንብረቶች ልጆች እንደተማረኩ ሲያውቅ ባሪያዎቹን 300 ባሪያዎችን ይዞ ሄዶ ምርኮን እንዳስመለሰለት እናያለን። እና አሁንም ደግሞ እግዚአብሔር ታደገው። እግዚአብሔር አሁንም ደግሞ ምርኮ እንዳይበዘበዝ ወደ ቤቱ የገባ እንዳይወጣ የእሱ የሆነው ነገር አብሮ እንዳይቃጠል እንዳይሞት ምን አለ? ታደገው። እነዚህ ሁለት ሰዎች የመጣ ነው አሉ ይሄን ከተማ ምን ለማለት ነው? ለማጥፋት ነው። ስለዚህ ያንተና ያንተ የሆኑ አማቾች ካሉክ ወይም ያንተ የሆኑ ነገሮች ካሉ ፈጥነህ ንገራቸውና ቶሎ ከዚህ ምን ይበሉ? ይውጡ። አይደለም እኛ የኛ የሆኑ ነገር ሁሉ በክርስቶስ ኢየሱስ ምን ይላል? ያመልጣል። በእግዚአብሔር ያመልጣል። ዛሬ ይህንን እናገራለን። አይደለም እኔ በእኔ የሆኑት የኔ የሆኑ ቤተሰቦቼ፣ የኔ የሆኑ ማቃቸው ሰዎች፣ የኔ የሆኑ ልጆች፣ የኔ የሆኑ ነገሮች ሁሉ ዛሬ ምን ይላሉ? ያመልጣሉ። በእግዚአብሔር ዛሬ ያመልጣሉ። ምንም ሙሉ ከተማ ቢጠፋ ያነ የኛ የሆኑ ነገር ግን ያመልጣል። እኛን የሚፈልጉ ክፉዎች፣ ሞታችንን የሚፈልጉ ክፉዎች፣ አደጋ ጣዮች ዛሬ በኢየሱስ ክርስቶስ ስም ዓይናቸው ይታወር እንላለን። እግዚአብሔር የተመሰገነ ይሁን።